ዛሬም ፓርቱን በለውና ገንዘብ ወስደው ከከለከሉት ሰዎች መካከል ንጉሴ ይባላል እና ስንዴ ወስዶ እህል ወስዶ ነበር ከኔ ጋር ማለት ነው። እህል ከወሰደ በኋላ የሚሆን ብሩን ተስማማን። በ3 ቀን ውስጥ እከፍልሃለሁ፣ ይሄን እየከፈልኩ ሌላ ወስዳለሁ በሚለው ተስማማንና ሁልጊዜ ይመጣል። አሁን ለምሳሌ 50 ሺህ ብር ካለበት 30 ሺህ ብር ይዞ ይመጣና ስጠኝ። ቀጣይ ሲሄድ ስንት ይሆናል? 70 ሺህ ብር። ቀጣይም ሲመጣ ሌላ 50 ሺህ ብር ይዞ ይመጣና ስጠኝ ይላል። የ70 ሺህ ብር ዕቃ አሁንም ሲሄድ 70 የነበረው 90 እያለ እየጨመረ ነው የሚሄደው። ንጉሴ አይቻልም እንደዚህ ገንዘቡን ክፈል ምናምን ተባለ። ገንዘቡን ላለመክፈል ያልደረደረው ምክንያት የለም። አንዴ አባቴ ሞቶ፣ አንዴ እናቴ ሞቶ፣ አንዴ እህቴ ሞታ፣ አንዴ እዚህ ሀገር ቤት ነኝ። በጣም ብዙ አይነት ምክንያት ማለት ነው ያወራው እና እነዚህ ሁሉ ምክንያቶች እሺ ብለን ታገስን። ወር መቁጠር ጀመርን። 2 ወር፣ 3 ወር፣ 4 ወር፣ 5 ወር ሆነ። ከዛን በቃ አሁን ነገሮች መቀየር ይጀምራሉ። መጀመሪያ በጸባይ አንጣ ሲባል የነበረው ገንዘብ በጉልበት መሆን ይጀምራል። በቃ ገንዘቤን አንጣ አይነት ነገር ጭቅጭቅ ውስጥ እንገባለን እና በዚህ መሃል የሆነ ሰዓት ላይ ባንክ ቤት ነኝ። በቃ ገንዘብን ላስገባልህ ባንክ ቤት ነኝ አለ። ጠዋት ባንክ ቤት ነኝ አለ ልጅ እስከ ማታ ድረስ ባንክ ቤት ነው ማለት ነው። እንዴ ማታ ጊዜ ንጉሴ ገንዘቡን ለምን አላስገባም? አይ ኔትወርክ ነው ወይ ደግሞ የሚያስገባልኝ ሰውዬ ቀርቶ ነው እያለ ተደጋጋሚ አይነት ውሸት ሆነ ማለት ነው። ከዛን የሆነ ሰዓት ላይ ለምንድን ነው ማሰጠኝ? እኔ እናንተ እኮ በውል የተገበያየ ነው። ውልና ምስክር አድርግተን ነበር መጀመሪያ ላይም ስንገበያይ እና ምን ታመጣለህ? እኔ አይደለም እዚህ ሀገር ታንዛኒያም ታስሬያለሁ። እስር ቤት ከሆነ አልፈራም ምናምን አለኝ። በራሴ ብር ማለት ነው። የተጻጻፍነው ዝም ብሎ ኦራል የሆነ ውል ስለሆነ ፔፐር ላይ ስለሆነ ሜቢ ይሆናል። ምስክርም ስላለው ችግር የለውም። እሱን ቀጣይ በህግ የሚሆን ይሆናል። ሜቢ ከታች ግን የእንትኗን ፎቶ አስቀምጥላችኋለሁ። አሁን ይሄንን ምን ትሉታላችሁ?